የገዛ ህልማችሁን ሰዎች ምን ይሉኛል በሚል ፍርሃት ስንት ጊዜ በህይወት እያለ ቀብራችሁታል? ውስጣችሁ አይሆንም፣ ይህ የኔ መንገድ አይደለም እያለ እየጮኸ ሰዎችን ላለማስከፋት፣ ወዳጅ ዘመድን ላለማስቀየም ብቻ ስንት ጊዜ የውሸት ፈገግታ አሳይታችሁ እሺ ብላችኋል? እስቲ ዛሬ ራሳችሁን በታላቅ ታማኝነት ጠይቁ። ስንቶቻችሁ ናችሁ የራሳችሁን እውነተኛ ህይወት እየኖራችሁ ያላችሁት? ስንቶቻችሁስ ናችሁ ማህበረሰብ፣ ጎረቤት ወይም ዘመድ አዝማድ የጻፈላችሁን የስክሪፕት ገጸ ባህሪ በመድረክ ላይ እንዳለ ተዋናይ እየተወናችሁ ያላችሁት? አንድ የቆየ የስነ ልቦና ምሳሌ ላጫውታችሁ። በአንድ ወቅት አንድ አዳኝ በጫካ ውስጥ የንስር እንቁላል ያገኛል። ይህንን እንቁላል አምጥቶ ከዶሮዎች እንቁላል ጋር አብሮ ያሳቅፈዋል። ንስሩ የተፈለፈለውና ያደገው ከዶሮዎች ጋር በመሆኑ ልክ እንደ ዶሮ መሬት ላይ አጫጭር ርቀቶችን ብቻ እየበረረ ያድጋል። አንድ ቀን ይህ በዶሮዎች መሃል ያደገ ንስር ወደ ሰማይ ቀና ሲል አንድ ግርማ ሞገስ ያለው ትልቅ ወፍ ሰማዩን እየሰነጠቀ ሲበር ይመለከታል። ይህ ማን ነው ብሎ ጓደኛውን ይጠይቃል። ጓደኛውም ይሄማ የወፎች ሁሉ ንጉሥ የሆነው ንስር አሞራ ነው፣ እሱ የሰማይ ጌታ ነው። እኛ ግን ዶሮዎች ስለሆንን የእሱ አይነት ሕይወት አይገባንም፣ መሬት ላይ ነው የምንኖረው ብሎ ይመልስለታል። ያ ምስኪን ንስርም የዶሮዎችን አስተያየትና ማንነት ይሄ ነው ያሉትን ተቀብሎ አቅሙን ሳያውቅ ሰማዩን ሰንጥቆ የመብረር እምቅ ኃይሉን ሳይጠቀም እንደ ዶሮ ኖሮ ሞተ። ውድ ተመልካቾቼ፣ ይሉኝታ ማለት ልክ እንደዚህ ዶሮ ነው። የንስር አቅም፣ የንስር ክንፍና የንስር ራዕይ ይኖራችሁና ሰዎች ምን ይሉኛል፣ ማህበረሰቡ እንዴት ያየኛል በሚለው የዶሮዎች አስተሳሰብ ታስራችሁ ከታች መሬት ላይ እንድትኖሩ ያደርጋችኋል። ይህ ከምታስቡት በላይ እጅግ አደገኛ የሆነ የስነ ልቦና እስር ቤት ነው። እናንተ በህይወት ጦር ሜዳ ውስጥ ለህልማችሁ፣ ለቤተሰባችሁ፣ ለነጋችሁ እየተዋጋችሁ ከዳር ቆሞ ለሚያጨበጭብ፣ ለሚያሾፍ ወይም ለሚተች ይሉኝታ ብላችሁ እንዴት የራሳችሁን ጦርነት ታቆማላችሁ? የምትወስኑትን ውሳኔ የመጨረሻ ውጤት ኪሳራ ወይም ዕዳ የሚከፍለው ማን ነው? ዕዳውን የምትከፍሉት እናንተ ከሆናችሁ ውሳኔውም 100% የእናንተ ብቻ መሆን አለበት። እንኳን ወደ ጥበብ አእምሮ የዩቲዩብ ቻናል በሰላም መጣችሁ። ይህ አእምሮን በጥበብ የምናነጽበት መድረካችን ነው። በዚህ ቻናል ህይወት ቀያሪ ትምህርቶችን ሁልጊዜ ያገኛሉ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ በሀገራችንም ሆነ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን እምቅ አቅም ያመከነውን ትልቁን የነፍስ እስር ቤት ይሉኝታን እንዴት ከስሩ ነቅለን እንደምናጠፋው ሳይንሳዊ በሆነ መንገድ አሳያችኋለሁ። ብዙ ሰዎች በህይወታቸው ስኬት ያቃታቸው አቅም ስለሌላቸው አይደለም። ሰዎች እውነተኛ የልብ ደስታ የራቃቸው ገንዘብ ወይም ንብረት ስላጡ አይደለም። ትልቁ ችግራቸው ለጠላቶቻቸው ሳይሆን ለሰዎች አስተያየት፣ ለጎረቤት ትዝብት እጅ መስጠታቸው። ይሉኝታን እስከ ወዲያኛው የሚያጠፋውና ነፃነታችሁን የሚያጎናጽፋችሁ ብቸኛው ኃይል በገንዘብ የሚገዛ ሳይሆን ለራሳችሁ እውነትና ዓላማ የምታሳዩት የማያወላውል ቁርጠኝነት ነው። የስነ ልቦናና የዝግመተ ለውጥ ተመራማሪዎች እንደሚሉት የሰው ልጅ አእምሮ የተቀረጸው ከሺህ ዓመታት በፊት በነበሩት ጥንታውያን የሰው ልጆች አኗኗር ነው። በጥንት ዘመን የሰው ልጅ የሚኖረው በጥቂት ሰዎች በተከበበ ጎሳ ውስጥ ነበር። በዚያን ጊዜ ከቡድኑ መነጠል ወይም በጎሳው መሪዎችና አባላት ዘንድ ተቀባይነት ማጣት ማለት ብቻውን በጫካ ውስጥ መቅረት፣ ለአውሬ መጋለጥና በመጨረሻም ሞት ማለት ነበር። በአእምሯችን ውስጥ ያለችው አሚግዳላ የምትባለው የፍርሃት ማዕከል ከማህበረሰብ መገለልን ልክ እንደ አካላዊ ጥቃት አድርጋ ነው የምትተረጉመው። በዘመናዊ የኒውሮ ሳይንስ ጥናት መሰረት አንድ ሰው ከማህበረሰቡ ሲገለልና አካላዊ ህመም ሲሰማው በአእምሮ ውስጥ የሚበራው ክፍል አንድ አይነት ነው። ስለዚህ አእምሯችን በሰዎች ዘንድ ተቀባይነት ካጣሁ አደጋ ላይ ነኝ፣ እሞታለሁ የሚል የተሳሳተ የፍርሃት ደወል በውስጣችን ተክሏል። ዛሬም ድረስ ሰው ምን ይለኛል ብለን ስንጨነቅ አእምሯችን እያሰበ ያለው የሞትና የህይወት ጉዳይ አድርጎ ነው። ነገር ግን ዛሬ ባለንበት ስልጣኔ በገነነበት ዘመን የሰዎች አስተያየት አይገለንም። ከጎረቤት መገለል ወይንም ከጓደኛ ሐሳብ የተለየ ሐሳብ ማራመድ ለአውሬ አሳልፎ አይሰጠን። ይልቁንም ዛሬ የሚገድለን የሰዎችን አስተያየት ፈርተን
ማህበረሰቡን ለማስደሰት ብለን የራሳችንን እውነተኛ ህይወት አለመኖራችን። እውነተኛ ሞት ማለት በህይወት እያሉ ህልምን መቅበር ነው። ስዊዘርላንዳዊው ታዋቂ የስነ ልቦና አባት ካርል ጁንግ አንድ ድንቅ ጽንሰ ሐሳብ አለው። እሱም ፐርሶናና ጥላ ይባላል። ፐርሶና ማለት ማህበረሰቡን ለማስደሰትና ተቀባይነትን ለማግኘት ስንል የምናጠልቀው የውሸት ጭንብል ነው። ይሉኝታ በበዛ ቁጥር ይህንን የውሸት ጭንብል አጥብቀን እናስራለን። እውነተኛ ማንነታችን፣ ስሜታችንና ህልማችን ግን ወደ ጥላ ይቀየርና በውስጣችን ታፍኖ ይኖራል። ካርል ጁንግ እንዳለው ማንነቱን የደበቀ ሰው ፈጽሞ ደስተኛ ሊሆን አይችልም። ምክንያቱም እየተወደደ ያለው እሱ ሳይሆን ያጠለቀው ጭንብል ነው። እውነተኛ ማንነታችሁን ስትደብቁ በውስጣችሁ የሚፈጠረው የባዶነት ስሜት በምንም አይነት ውጫዊ ስኬት ሊሞላ አይችልም። ታዋቂው የስነ ልቦና ምሁር አልፍሬድ አድለር ደግሞ በስነ ልቦናው ዓለም ትልቅ አብዮት የፈጠረውን እሳቤ አስተዋውቋል። ይህም የመጠላት ድፍረት በሚለው የዓለም ታላቅ መጽሐፍ ላይ በሰፊው ተብራርቷል። አድለር በዚህ መጽሐፍ ውስጥ አንድ አስገራሚ ሕግ ያስተምረናል። እሱም የተግባር ክፍፍል ይባላል። በሕይወት ውስጥ የእናንተ ተግባርና የሌሎች ሰዎች ተግባር ፈጽሞ የተለያየ ነው። የእናንተ ተግባር ምንድን ነው? ለሕይወታችሁ ታማኝ መሆን፣ የሕይወት ዓላማችሁን መምረጥ፣ የራሳችሁን መንገድ መከተልና በቁርጠኝነት መስራት ነው። ሰዎች ስለ እናንተ ምርጫ ምን ያስባሉ? ምን ይላሉ? ይወዱታል ወይስ ይጠሉታል? የሚለው ግን የእናንተ ተግባር ሳይሆን የእነሱ ተግባር ነው። እሱን መቆጣጠር አትችሉም። ብዙዎቻችን የምንሰቃየው የሰዎችን ተግባር ለመቆጣጠር ስንሞክር ነው። እንዲህ ካላደረግኩ እገሌ ቅር ይለዋል፣ እንዲህ ከለበስኩ እገሌ ትታዘበኛለች እያላችሁ የሰዎችን አእምሮ ለማስተዳደር ስትሞክሩ የራሳችሁን ሕይወት ትስታላችሁ። አድለር እንደሚለው ነፃነት ማለት በሌሎች ሰዎች ዘንድ የመጠላትን ድፍረት ማግኘት ነው። ይህ ማለት ሆን ብሎ ሰውን ማናደድ ማለት ግን አይደለም። ትክክለኛውን ነገር እያደረጋችሁ የሰዎችን አስተያየት አለመፍራት ማለት እንጂ። ሌላዋ ታዋቂ አሜሪካዊት የስነ ልቦና ተመራማሪ ብሬኔ ብራውን ደግሞ በድፍረት መጋፈጥ በተሰኘው ታላቅ መጽሐፏ ላይ የፕሬዝዳንት ቴዎዶር ሩዝቬልትን ንግግር በመጥቀስ እንዴት ትላለች? አስፈላጊው ሰው ተቺው አይደለም፣ ጠንካራው ሰው እንዴት እንደተሰናከለ ጣቱን የሚቀስረው አይደለም። ክብር የሚገባው በጦር ሜዳ ውስጥ ላለው ፊቱ ባቧራ በላብና በደም ለተሸፈነው ሰው። ብሬኔ ብራውን ይህንን ስትተነትን በሕይወት አውድማ ውስጥ አብረውኝ አቧራ ለማይጠጡ ከዳር ቆመው በምቾት ለሚተቹኝ ተመልካቾች የሕይወቴን መሪነት አሳልፌ አልሰጥም ትላለች። እናንተ በሕይወት ጦር ሜዳ ውስጥ ለሕልማችሁ፣ ለቤተሰባችሁ፣ ለነጋችሁ እየተዋጋችሁ ከዳር ቆሞ ለሚያጨበጭ፣ ለሚያሾፍ ወይም ለሚተች ይሉኝታ ብላችሁ እንዴት የራሳችሁን ጦርነት ታቆማላችሁ? የሰው አስተያየት ቁስላችሁን አያክምም። የሰው አስተያየት የልጆቻችሁን ዳቦ አይገዛም። ስለዚህ የይሉኝታ ትልቁ ጠላት ለሕይወታችሁና ለውስጥ እውነታችሁ ያላችሁ የማያወላውል እንደ ብረት የጠነከረ ቁርጠኝነት ነው። ይህ ሰዎች ምን ይሉኛል የሚለው የስነ ልቦና ወረርሽኝ የተወሰነ ዕድሜ ክልልን ብቻ የሚያጠቃ አይደለም። ይህ እውነት ለሁሉም የሕይወት ዘመን የሚሠራ ነው። እስቲ ይሉኝታ ሕይወታችንን እንዴት በየደረጃው እያጠፋው እንደሆነ በጥልቀት እንመርምር። ወጣትነት የራስን ማንነት የማግኘት አዲስ መንገድ የመጥረግ ትልቅ ራዕይ የመቅረጽ ጊዜ ነው። ታዋቂው የስነ ልቦና ምሁር ኤሪክ ኤሪክሰን እንዳለው ወጣቱ በዚህ ጊዜ የራሱን እውነተኛ ማንነት ማግኘት ካልቻለ ዕድሜ ልኩን የሌሎች ሰዎች ኮፒ ሆኖ ይቀራል። ነገር ግን ዛሬ እያየን ያለነው ምንድን ነው? ጓደኞቼ ምን ይሉኛል? ቤተሰብ ምን ይለኛል? ዘመናዊ አይደለህም ብለው እንዳያገሉኝ፣ በማኅበራዊ ሚዲያ ላይ ተከታዮቼ ምን ይላሉ የሚለው ይሉኝታ የብዙ ወጣቶችን ክንፍ ሰብሮ አስቀምጧል። የመመሳሰል አባዜ ወጣቱን አጥቅቶታል። ብዙ ወጣቶች የራሳቸውን ፍላጎት ትተው ማህበረሰቡ አሪፍ የሚለውን የትምህርት ዘርፍ ይመርጣሉ። በመጨረሻም ድግሪያቸውን ይዘው ግን ነፍሳቸው ባዶ ሆኖ ይደክማሉ። ወጣቶች ይሉኝታን ማሸነፍ ከፈለጋችሁ በራሳችሁ መንገድ ላይ ሕይወታችሁን በቁርጠኝነት ስሩ። ለሰዎች ደስታ ወይም አሪፍ ስም አለው በሚል የውሸት ስሌት ብላችሁ የማትወዱትን እንዲሁም ዝንባሌ የሌላችሁን ትምህርት አትማሩ። ዘመናዊ ለመባል ብላችሁ ከውስጥ እሴታችሁ ከስነ ምግባራችሁ ውጭ የሆነ ሕይወት አትኑሩ። የጓደኛ ግፊትን በቁርጠኝነት ተቃወሙ። ለራሳችሁ ራዕይ ቁርጠኛ ስትሆኑ በመጀመሪያ ሰዎች ይቃወሟችኋል፣ ይስቁባችኋል፣ እብድ ነው ይሏችኋል። ምክንያቱም የተለየ መንገድ ስትጀምሩ ሰዎች ይደነግጣሉና። ነገር ግን በጀመራችሁት መንገድ ጸንታችሁ ውጤት ስታመጡ ያሾፉባችሁ ሁሉ እናንተን አርአያ ማድረግ ይጀምራሉ። ትላንትና ሲተቹ የነበሩ ነገ
እንዴት እንዳሳካኸው ንገረን ብለው ይመጣሉ። ስለዚህ ከሰዎች የውሸት ጭብጨባ ይልቅ ለራሳችሁ ሕሊና ቁርጠኛ ሁኑ። የኑሮ ሸክም፣ የማህበራዊ ህይወት ኃላፊነትና የቤተሰብ አስተዳደር ለተጫናችሁ ጎልማሶች እናንተ በህብረተሰብ ውስጥ ብዙ የሚጠብቃችሁ የሀገር ምሰሶዎች ናችሁ። ነገር ግን ስንቶቻችሁ ናችሁ አቅማችሁ ከሚፈቅደው በላይ የሰዎችን ፍላጎት ለማስደሰት ከሰው አላንስም ለማለት ብላችሁ አላስፈላጊ ዕዳ ውስጥ የገባችሁት? ስንቶቻችሁ ናችሁ ሰርግ ላይ እንዴት እንዲህ አይነት ድግስ አደርጋለሁ፣ ለቅሶ ላይ ሰዎች ምን ይሉኛል ብላችሁ ለይምሰል ስትሉ የልጆቻችሁን ዳቦና የነገ ትምህርት ክፍያ የነጠቃችሁት? ይህ ከባድ ህመም ነው። መኖር ያለባችሁ ለቤተሰባችሁ እንጂ ለካሜራ አይደለም። የአመራር ጥበብ ሊቅ ስቲቨን ኮቪ እንዳለው ማንኛውም የህይወት ውሳኔያችሁ፣ የወጪ እቅዳችሁ፣ የኑሮ ዘይቤያችሁ መመንጨት ያለበት ከውስጥ እሴታችሁና ከቤተሰባችሁ አቅም እንጂ ከውጭ ማህበረሰብ ግፊት መሆን የለበትም። ማህበረሰቡ እንዲህ ያደረገ ብላችሁ አቅማችሁን አትፈትኑ። በምትሰሩት ስራ ሰዎች ቢያሾፉ ከደረጃ በታች ነው ቢሏችሁም እስከ ሰራችሁና ቤተሰባችሁን በክብር እስካስተዳድራችሁ ድረስ ለራሳችሁ ቁርጠኛ ሁኑ። አቅማችሁ በሚፈቅደው ልክ ለመኖር ትንሿን ነገር አጣጥሞ ለመብላት አትፈሩ። ማፈር ያለባችሁ ለሰው ብላችሁ ዕዳ ውስጥ ገብታችሁ ስትደበቁ ነው። ብዙ ዘመን ላስቆጠራችሁ ጸጉራችሁ በእውቀትና በልምድ ለሸበት አዛውንቶች እስከ ዛሬ የኖርኩት ለሰው ነው፣ የማህበረሰቡን ሕግ ሳከብር ነው ያረጀሁት፣ ከዚህም በኋላ ማህበረሰቡ የሚለኝን ነው የምሰማው የምትሉ ከሆነ ትልቅ ስህተት ውስጥ ናችሁ። ብሮኒ ዌር የተባለች አውስትራሊያዊት ሐኪም አለች። ይህች ሐኪም በሞት አፋፍ ላይ ያሉ ጥቂት ሳምንታት ብቻ የቀራቸውን ሰዎች በመንከባከብ ባሳለፈችው ጊዜ ወደ ኋላ ሕይወታችሁን መለስ ብላችሁ ስታዩ ትልቁ ጸጸታችሁ ምንድን ነው ብላ ትጠይቃቸዋለች። ሁሉም በሚገርም ሁኔታ የተስማሙበት ቁጥር አንድ ጸጸታቸው ምን እንደነበር ታውቃላችሁ? ሌሎች ሰዎች የሚጠብቁብኝን ሕይወት ከመኖር ይልቅ ለራሴ እውነተኛ የሆነ ሕይወት የመኖር ድፍረት በኖረኝ ኖሮ የሚል ነበር። አያችሁ፣ በሞት አፋፍ ላይ ሆኖ የጎረቤቴን ሰርግ በደንብ ሳልደግስ ቀረሁ ብሎ የሚጸጸት የለም። ለራሴ አልኖርኩም ነው ትልቁ ህመም። ስለዚህ አዛውንቶች በቀረችው የህይወት ዘመናችሁ ለይሉኝታና ለባዶ ማህበራዊ ጫና ሳይሆን ለራሳችሁ መንፈስ ደስታ፣ ለፈጣሪያችሁና ለውስጥ ረፍታችሁ ቁርጠኛ ሁኑ። ይህንን ትልቅ የህይወት ጥበብም ለልጆቻችሁና ለልጅ ልጆቻችሁ አስተላልፉ። ይህንን የነፍስ ነቀርሳና የህልም ገዳይ የሆነውን ይሉኝታ በማያወላውል የቁርጠኝነት ኃይል ለማሸነፍ ተግባራዊ መንገዶች ያስፈልጉናል። ከዛሬ ጀምሮ አሁኑኑ ቪዲዮን እያያችሁ መተግበር ያለባችሁን 5 ዋና ዋናና ጥልቅ እርምጃዎች በዝርዝር ልንገራችሁ። እነዚህን እርምጃዎች በደንብ አስተውሉ፣ ማስታወሻ ያዙ፣ በልባችሁን ጻፏቸው። አንደኛ፣ የራሳችሁን ጥልቅ የህይወት እሴት አውጡ። ይሉኝታ እንደ ቫይረስ የሚያጠቃን የራሳችን የሆነ ጠንካራ መርህና የህይወት ፍልስፍና ሲጠፋ ነው። የህይወቱን ለምን ያወቀ ሰው ማንኛውንም እንዴት መቋቋም ይችላል? በህይወታችሁ ቅድሚያ የምትሰጡት ምንድን ነው? ሐቀኝነት፣ መንፈሳዊነት፣ የቤተሰብ ፍቅር፣ የፋይናንስ ነፃነት ወይስ አዲስ ነገር መፍጠር? እነዚህን እሴቶች በግልጽ በወረቀት ላይ ጻፉ። ከዛም ለእነዚህ እሴቶች እስከ ሞት ድረስ ቁርጠኛ ሆኑ። የሰዎች አስተያየት ከእናንተ እሴት ጋር ሲጋጭ ያለማመንታት የሰዎቹን አስተያየት ወደ ጎን ጣሉት። መርሁን የሚያቅሰው በሰው ሐሳብ አይነዳም። ሁለተኛ፣ የመጠላት ድፍረትን በተግባር ተላበሱ። ሁሉንም ሰው ማስደሰት የምትችሉት ማንነታችሁን ስታጠፉ፣ አንዳችም አቋም የሌላችሁ ስትሆኑ ብቻ ነው። ትልቅ ዓላማ ያለው ራዕይ ያለው ሰው የግድ አንዳንዶቹን አያስደስትም። ይቃረናል፣ ይጠላል። ዊንስተን ቸርችል ጠላቶች አሉህ? ጥሩ ነው። ይህ ማለት በሕይወትህ ለአንድ አቋም ቆመሃል ማለት ነው ብሏል። ስለዚህ ትክክለኛውን ነገር እያደረጋችሁ መጠላትን በፍጹም አትፍሩ። ማህበረሰቡን ባትመስሉ አትደንግጡ። በመረጣችሁት መንገድ ላይ 100% ቁርጠኛ ስትሆኑ የሰዎች ጥላቻ፣ ትችትና ሐሜት ከንቱ የነፋስ ጩኸት ሆኖ ይቀራል። ሶስተኛ፣ እምቢ ማለትን እንደ ትልቅ የክብር ቋንቋ ተለማመዱ። አብዛኞቻችን እምቢ ለማለት እንፈራለን። እምቢ ማለት ጸያፍ ቃል ወይም ትዕቢት አይደለም። ይልቁንም ድንበር የማስከበር ጥበብ ነው። ለአንድ ነገር እምቢ ማለት ለሌላ በጣም አስፈላጊ ለሆነ ነገር አዎ ማለት ነው። ሰዎች በማይመቻችሁ ሰዓት ሲጋብዟችሁ በጣም አመሰግናለሁ፣
ነገር ግን ሌላ ቅድሚያ የምሰጠው ጉዳይ ስላለኝ መገኘት አልችልም ብላችሁ በክብር መመለስን ልመዱ። ለማትፈልጉትና ጊዜያችሁን ለሚያባክን ግብዣ ያለን ይሉኝታ እምቢ በሉ። ሰውን ላለማስቀየም ስትሉ ራሳችሁን አታስቀይሙ። አራተኛ፣ የሰዎችን አስተያየት መለየትና የተግባር ክፍፍልን በተግባር ማዋል። ማንኛውንም ውሳኔ ስትወስኑ ራሳችሁን አንድ ከባድ ጥያቄ ጠይቁ። የዚህን ውሳኔ የመጨረሻ ውጤት ኪሳራ ወይም ዕዳ የሚከፍለው ማን ነው? ዕዳውን የምትከፍሉት እናንተ ከሆናችሁ ውሳኔውም 100% የእናንተ ብቻ መሆን አለበት። ማህበረሰቡ እናንተ ስትቸገሩ ዕዳችሁን አብሮ አይከፍልም፣ ስታለቅሱ ማታ አብሮ አያድርም። ስለዚህ የሌሎችን ሰዎች ስራ ለነሱ ተውትና እናንተ ግን በእናንተ ስራ በሙሉ ኃይል ቁርጠኛ ሆኑ። የሰውን ሸክም አትሸከሙ። አምስተኛ፣ ጉልበታችሁን ወደ ጥልቅ ስራና ተግባር ቀይሩ። ስራ ፈታ አእምሮና ግልጽ ግብ የሌለው ሰው ነው ሰዎች ምን ይሉኛል እያለ በሐሜት የሚባዝ ነው። ዓላማ ላይ ስታተኩሩ አእምሯችሁ የፍርሃትን መንገድ ይዘጋዋል። ትልቅ ስራ ላይ የተጠመደ ራእዩን ሌት ተቀን እያሳደደ ያለ ሰው ወደ ኋላ ዞር የሰዎችን አስተያየት፣ የሰፈር ወሬ ለመስማት ጊዜም አቅምም የለውም። ያላችሁን ጊዜ፣ ጉልበትና እውቀት በአንድ ዓላማ ላይ በቁርጠኝነት አፍሱት። ተግባር የፍርሃት ትልቁ መድኃኒት ነው። ወዳጆቼ፣ ሕይወት እጅግ አጭር ናት። የሰው ልጅ በዚች ምድር ላይ የተሰጠችው ጊዜ የተገደበች ናት። በዚች አጭር ሕይወት ውስጥ የሌላ ሰውን ህልም እያለምን ማህበረሰቡን ለማስደሰት ስንሮጥ የራሳችንን ነፍስ ማድረቅ የለብንም። በሞት አልጋችን ላይ ሆነን ይሉኝታ ምንም አያድነንም። ሰው ምን ይለኛል የሚለው ሐሳብ መቃብር አብሮን አይወርድም። ይሉኝታ እናንተ ካልፈቀዳችሁለት በስተቀር የሕይወታችሁን መሪነት ሊነጥቃችሁ፣ ደስታችሁን ሊሰርቃችሁ አይችልም። ስለዚህ ከዛሬ ጀምሮ ይህንን ቪዲዮ ከምትመለከቱባት ከዚህ ሰከንድ ጀምሮ ልክ እንደዚያ ንስር ዶሮ ነኝ ብላችሁ ማሰብ አቁሙ። ክንፋችሁን ዘርጉ። ለራሳችሁ እውነት፣ ለቤተሰባችሁ ፍቅር፣ ለፈጣሪያችሁና ለተፈጠራችሁበት ዓላማ ብቻ ተገዙ። በፍጹም ቁርጠኝነትና ቆራጥነት ከህሊናችሁ ጋር ታረቁ። ለራሱ ውሳኔ ታማኝ የሆነ እሴቱን ያወቀ እንዲሁም በቁርጠኝነት የታጠቀ አእምሮ የትኛውንም የማህበረሰብ ጫናና ይሉኝታ ማዕበል ወደ ኋላ ሳይል አቋርጦ ለትውልድ የሚተርፍ ትልቅ ታሪክ መስራት ይችላል። እናንተም ይህ ታሪክ የመስራት እምቅ አቅም በውስጣችሁ አለ። የዛሬው ትምህርታችን በውስጣችሁ ለዘመናት ታስሮ የቆየውን የይሉኝታ ሰንሰለት በጥሶ በነፃነት፣ በደስታ፣ በራሳችሁ ውሳኔና በሙሉ የህሊና እረፍት እንድትኖሩ ትልቅ የብርሃን መንገድ እንደከፈተላችሁ ሙሉ እምነት አለኝ። ይህ ቪዲዮ ለእርስዎ እጅግ ጠቃሚ ሆኖ ካገኙት የህይወት ለውጥ የሚያመጡ አእምሮን የሚያነቁና ጥልቅ የስነ ልቦና ጥበቦችን በየጊዜው ማግኘት ከፈለጋችሁ አሁኑኑ ከስር ያለውን የሰብስክራይብ ቁልፍ በመጫን የጥበብ አእምሮ ነፃና ጠንካራ ቤተሰብ አባል ይሁኑ። ቪዲዮው እንደተለቀቀ በፍጥነት እንዲደርሳችሁ የደወል ምልክቷንም ተጫኑ። ይህንን ቪዲዮ ላይክ በማድረግ ይህ ጠቃሚ መልእክት ብዙ ወገኖቻችንን እንዲያዳርስ የበኩላችሁን አስተዋጽኦ አድርጉ። እንዲሁም አሁን በዚህ ሰዓት በይሉኝታ ታስረው በሰው አስተያየት ተሸማቀው የራሳቸውን ህይወት መኖር ላቃታቸው ወዳጅ ዘመዶቻችሁ ይህንን ቪዲዮ ሼር በማድረግ የነፃነትና የህይወት ብርሃን ሆኗቸው። ስለ ይሉኝታ ያላችሁን የራሳችሁን ተሞክሮ ወይም ከዚህ ቪዲዮ ያገኛችሁትን ትልቁን ነገር ከስር በኮሜንት ጻፉልኝ። በቀጣይ ቪዲዮ በሌላ ጥልቅ የህይወት ክህሎትና የስነ ልቦና ትምህርት እስከምንገናኝ ድረስ ሁላችሁም ከይሉኝታ እስር ቤት ነፃ ሆናችሁ ለራሳችሁ ህይወት፣ ለራሳችሁ ራዕይ በሙሉ ቁርጠኝነት ቆማችሁ በጤና በስኬትና በታላቅ ሰላም ጠብቁኝ። ከልብ አመሰግናለሁ። ቸርን ሰንብት።